በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በወደደና ባፈቀረን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። እንደ ቸርነቱ ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ በፈጠረው ፍጥረት አንደበት ሁሉ በእኛም በልጆቹ አንደበት የተመሰገነና የተባረከ ይሁን። ዛሬ እግዚአብሔር ቢፈቅድና ቢወድ የምንማርበት የትምህርታችን ርዕስ ስለ ስርዓተ ቤተክርስቲያን የሚመለከት ይሆናል። ስርዓተ ቤተክርስቲያን ማወቅ እጅግ በህይወታችን ላይ ለውጥ ያመጣል እና ደግሞ ቤተክርስቲያናችንን ማወቅ ብዙ ነገሮችን በህይወታችን እንድናውቅ ለልጆቻችን እንድናስተምር እንዲሁም ደግሞ ያወቅነውን ነገር ለትውልድ በማሳወቅ ሃይማኖታችንን ታሪካችንን የምናውቅ ክርስቲያኖች እንሆናለን። እንዲሁም ባለማወቅ እንዲሁ የምንኖር ሳይሆን በእውቀት በመረዳት የምንመላለስ እንሆናለን። ስለዚህ ስለ ስርዓተ ቤተክርስቲያን ክፍል 1 ትምህርታችን በእግዚአብሔር ስም ዛሬ እንጀምራለን። ስርዓት የሚለው ቃል ያው የግዕዝ ግስ ያለው ሲሆን ሰራ፣ ወሰነ፣ ደነገገ፣ አዘዘ፣ ጻፈ ከሚል የግዕዝ ግስ የወጣ ሲሆን ትርጉሙም አሰራር፣ ህግ፣ ደንብ፣ ትእዛዝ፣ ውሳኔ የመሳሰሉ የአሰራር ልማድ ተብሎ የሚተረጎሙ ግሶች አሉት። እንግዲህ ይሄ ቃሉ ነው። ቤተክርስቲያን ማለት ምን ማለት ነው የሚለውን በመጀመሪያ መመልከት ይኖርብናል። ቤተክርስቲያን ሁለት ቃል ያለው ሲሆን ቤት እና ክርስቲያን የሚል ነው። አንደኛው ቤተክርስቲያን በሶስት አይነት ፍቺ ይፈታል። ቤተክርስቲያን ሲባል ሶስት አይነት ትርጉም ይኖረዋል። አንደኛው ቤተክርስቲያን ማለት የክርስቲያን መገኛ፣ የክርስቲያን መሰባሰቢያ ተብሎ ይተረጎማል። ይኸውም ህዝብና አህዛብ ወይም ደግሞ ጌታና ሎሌ፣ ልጅና አዋቂ፣ ሀብታም ድሃ፣ ወንድ ሴት፣ የተማረ ያልተማረ የሚል ልዩነት ሳይኖር በአንዲት ሃይማኖት የሚኖሩ ምእመናን እንዲሁም ደግሞ በአንድነት ተሰባስበው ጸሎት የሚጸልዩበት፣ ምስጋና የሚያቀርቡበት፣ ትምህርተ ወንጌል የሚማሩበት፣ በምስጢራት የሚገኘውን የድህነት ጸጋ የሚያገኙበት፣ ስርዓተ አምልኮ የሚፈጽሙበት ህንፃ ቤተክርስቲያን ያመለክታል ማለት ነው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስለ ቤተክርስቲያን የጸሎት የምስጋና እንዲሁም ደግሞ የአምልኮ መፈጸሚያ መሆኗን ሲናገር ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል በማለት ተናግሯል ማለት ነው። ማቴዎስ 21:13። ስለዚህ ቤተክርስቲያን ክርስቲያኖች የሚሰባሰቡባት፣ ጸሎት የሚጸልዩባት፣ መንፈሳዊ በረከት የሚካፈሉባት መሆኗ አንድ ትርጉም ነው። ሁለተኛ ትርጉም ደግሞ ቤተክርስቲያን የሚለው ቃል ጉባኤ ወይም ማህበር በማለት ይመደባል ማለት ነው፣ ወይም ይፈታል። የምእመናን አንድነት፣ የክርስቲያኖች ህብረት ተብሎ ይተረጎማል። የቤተክርስቲያን መሪዎች ተብሎም ሊተረጎም ይችላል። ምክንያቱም በመጽሐፍ ቅዱስ ለቤተክርስቲያን ንገራት፣ ደግሞም ቤተክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ በማለት ጌታችን ኢየሱስ ክርስቶስ በምሳሌ አስተምሯል። ማቴዎስ 18 ቁጥር 17። ቤተክርስቲያን የተባሉት የማሰርና የመፍታት ስልጣን ያላቸው የቤተክርስቲያን መሪዎች ካህናት መሆናቸውን በዚህ ልንረዳ እንችላለን። ምክንያቱም ለቤተክርስቲያን ንገራት ማለት አንድ ክርስቲያን ሲያጠፋ በተደጋጋሚ ተመክሮ ከጥፋቱ ባይመለስ ለቤተክርስቲያን መሪዎች፣ ለጳጳሳት፣ ለካህናት እንዲናገርና የእነሱን ምክር ካልሰማ፣ ግሳጻቸውን ካልተቀበለ፣ ቤተክርስቲያንን ባይሰማት ማለት ደግሞ ኤጲስቆጶሳቱን ካህናቱን በተሰጣቸው ስልጣን አውግዘው ከምእመናን ህብረት ይለዩት የማለት ፍቺ ስላለው ቤተክርስቲያን ጉባኤው፣ ህብረቱ፣ አንድነቱ ወይም ደግሞ የቤተክርስቲያን መሪዎች የሚል ትርጉም ይሰጠዋል ማለት ነው። ይሄ ሁለተኛ ትርጉሙ ነው። ሶስተኛ ትርጉሙ በክርስቶስ አምነው በስመ ሥላሴ ተጠምቀው ሀብተ ወልድና ስመ ክርስትና የተሰጣቸው ምእመናን ወምእመናት ቤተክርስቲያን ይባላሉ። ቅዱስ ጳውሎስ በምስጢራተ ቤተክርስቲያን የተቀደሰው አካለ ምእመናን ወይም ደግሞ ክርስቲያኖች የእግዚአብሔር ቤተ መቅደስ በማለት አንደኛ ቆሮንቶስ
3:16 ላይ ተናግሯል። የመንፈስ ቅዱስ ቤተ መቅደስ በማለት ደግሞ አንደኛ ቆሮንቶስ 6:19 ላይ የክርስቶስ አካል በማለት ደግሞ አንደኛ ቆሮንቶስ 12:27 ላይ ተናግሯል። እውነት ነው፣ ብዙዎቻችን አልተረዳነውም እንጂ የክርስቲያን ሰውነት የክርስቶስ አካል ነው። የሕያው እግዚአብሔር ቤተ መቅደስ ነው። አካሉ የክርስቶስ መሆኑን አውቆ አካሉን ከኃጢአት፣ ከርኩሰት፣ ከዝሙት የጠበቀ ሰው ትልቅ ክብር ያገኛል። አካሉ የእግዚአብሔር ቤተ መቅደስ መሆኑን ተረድቶ የእግዚአብሔርን ቤተ መቅደስ ያላረከሰ እጅግ አክሊል ያገኛል። ሁላችንም ራሳችንን መጠበቅ፣ ራሳችንን መመርመር ይኖርብናል። ምክንያቱም እኛ አካላችን የክርስቶስ፣ ልባችን የቤተ መቅደስ የእግዚአብሔር ማደሪያ መሆኑን መረዳት ይኖርብናል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በስጋችሁ እግዚአብሔርን አክብሩ በማለት ቅዱስ ጳውሎስ አንደኛ ቆሮንቶስ 6:19-20 የእግዚአብሔርን ቃል ተናግሯል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ በማለት አንደኛ ቆሮንቶስ 3:16 ላይ ተናግሯል ማለት ነው። ስለዚህ ቤተ ክርስቲያን የሚለው ቃል በሶስት አይነት ፍቺ የሚፈታ ሲሆን አንደኛ የክርስቲያኖች መሰባሰቢያ፣ የክርስቲያኖች መገኛ፣ የክርስቲያኖች በአንድነት ሆነው የእግዚአብሔርን ቃል የሚማሩበት፣ አምልኮ የሚፈጽሙበት፣ የሚጸልዩበት፣ ወንጌል የሚማሩበት እንዲሁም ደግሞ በዋናነት የክርስቶስን ስጋና ደም፣ ጥምቀት እንዲሁም ደግሞ በአጠቃላይ መንፈሳዊ ጸጋ የሚገኝባቸውን መንፈሳዊ ስርዓቶች ሁሉ የምናከናውንበት ቦታ ቤተ ክርስቲያን ተብሎ ይጠራል። ሁለተኛ ደግሞ በቤተ ክርስቲያን የሚለው ቃል ጉባኤ፣ ማህበር፣ የምዕመናን አንድነት፣ የክርስቲያኖች ህብረት ተብሎ ይተረጎማል። እንዲሁም ደግሞ የቤተ ክርስቲያን አለቆች ወይም ደግሞ ቤተ ክርስቲያን የሚያገለግሉ ካህናት፣ ቀሳውስት፣ ዲያቆናት በመባልም ሊተረጎም ይችላል። ምክንያቱም ባልንጀራህ ቢበድልህ ለቤተ ክርስቲያን ንገራት፣ ቤተ ክርስቲያን ባይሰማ ግን እንደ አረመኔና እንደ ቀላጭ ይሁንልህ ተብሏልና እነሱን መሪዎችን እንደ ቤተ ክርስቲያን ሊተረጎም ይችላል ማለት ነው። ሶስተኛውና ዋናው ትርጉም ቤተ ክርስቲያን የሚለው ቃል በክርስቶስ አምነው የተጠመቁ የሥላሴን ምስጢር ያመኑ፣ ስለዚህ የክርስቶስ ተከታይ የሆኑ ቤተ ክርስቲያን ውስጥ አምነው የተቀላቀሉ የእግዚአብሔር መንፈስ ያለባቸው ጠቅላላ ቤተ ክርስቲያን በማለት በግልጽ ይተረጎማል ማለት ነው። ይሄም በደንብ አድርገን አይተነዋል ማለት ነው። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በማለት ቅዱስ ጳውሎስም በደንብ በግልጽ አስቀምጦታል ማለት ነው። ስለዚህ ቤተክርስቲያን የሚለው ቃል ሶስት ትርጉም እንዳለው ተረድተናል። በሚቀጥለው ደግሞ ስርዓተ ቤተክርስቲያን ማለት ምን ማለት እንደሆነ፣ የስርዓተ ቤተክርስቲያን ትምህርት ዓላማና አስፈላጊነት እንዲሁም ጥቅሙን እንቀጥላለን። ያስተማረን የአባቶቻችን አምላክ ስሙ ብሩክ ይሁን። ቤቱን ሰብስክራይብ፣ ፎሎ በማድረግ ቤተሰብ እንድትሆኑ ለብዙዎች እንድታካፍሉና ሀሳቦችን ደግሞ እንድታስቀምጡ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ።